ልንገርህ እኔ ኢትዮጵያ አማራ ነህ ወይ? ኦኬ እኔ አማራ ነኝ በለኝ። እኔ እኮ ነኝ እያልኩ አይደለም። ሆነ አታውቅም። በአማራ ችግር እኮ እኔ አልፈራችሁም። እኔ እመጣለሁ ስመጣም ስጠኝ። እኔ አሁን የሆነ አንተ እናትህ እንደዚህ ትሁን እናትህ እንደዚህ ብያል ጠራኝ በስርዓት እያናገርኩ ነው። አማራ ነው ወይ አልኩ ካልክ እኔ ያለህበት እመጣለሁ። ኦኬ እኔ ጋር መተህ ምንም ትርጉም ስለሌለው እኔ ዱርዬ ነኝ። ልመታ ስለምችል አዳምጠኝ። ልንገርህ ላጠፋህ ነው የምመጣው። ግልጽ አድርጌ ነው የምነግርህ። ግልጽ ስለምችል አዳምጠኝና አንተ ለተቸገሩት አማራ ክልል ላሉ ወገኖቻችን $40,000 አስገባ። እኔ እዚህ እስከ መታወቂያ ፊት ለፊት ልወጣለህ ነው አሁን እኔ ይህንን ቻለንጅ ነው የምሰጣችሁ። በማህበረሰብ አማራንን ብላችሁ የምትመጡ ለመከፈልና በሰው ብር ለመጫወት እኔ አልፈልግም። ለንጹሐን እዛ ለተቸገሩት አስገባን። ፊት ተጫወተ በአማራ ስም በላ ብሮ ሌብል አንተ ይሄ ሌብል አለህ ይሆን? እውነት ዩቱብ ከጀመርክ ዛሬ ቆርጥም የበላው 35 ሌብል አለኝ። አትፍራኝ። ለምን ትፈራኛለህ? እኔ እኮ አልሰደብኩም። የምጠይቀኝ ጥያቄ የመለስኩልህ ፈርቼ ነው እንዲያስ እኔ የምልህ ለምን እኔ እኮ ይኸውልህ ለምጠይቁኝ ነገርና እኔ ችግር እኮ ምን እንደሆነ ነገር ከአንተ በፊት አይቻልሽም። ያዳምጣል። እኔ የምጠይቅህ ኦሮሞዎች ግን አንድ እችን ነገር ያዝልኝ። ትልቅን አከብራለሁ። ትልቅ ስልህ ምናልባት ጆከር ጀግና ያልክብኝንም አመጣለሁ። እሱን ቶ ትልቅ እሺ ይሁን እየቀጥል። አሁን ጥያቄ የምጠይቅ ምን መሰለህ? አየው ግን 1800 ሰው ሲገባ እስካሁን 800 ሰው ነበረ። አንተን ብለው ነው የገቡት አይደለ? አሳንሳለሁ። ቀጥል። እሺ የእኔ አባት እሺ የምነግርሽ ምን መሰለህ? እኔ ጥያቄ በእውቀት የተመሰረተ ጥያቄ ለእኔ ቆይ ብለሃል አይደለ? እኔ የምጠይቅ ምንድን ነው በቀላሉ የምጠይቅ አንተ አማራን እንደዚህ ከተናገርክ ብለህ ከድርን ቃል በቃል ያልከው እኔ ኦሮሞን ይቅርታ ጠይቃለሁ ብልጽግና ሆናለሁ ብለሃል። ማንነቴን ከተናገርክ